ሰላም ውድ ቤተሰቦቼ በያላችሁበት ሰላምታ ይድረሳችሁ። በዛሬ ስራዬ ደግሞ ብሪያኒ በዶሮ ይዤ ቀርብ ያለው የሚያስፈልገኝ ግብአቶች እነዚህ ናቸው። እዚህ ጋር ሽንኩርቴን ጥጃለሁ፣ ዘይት አረጋለሁ። ዘይት ካረኩኝ በኋላ ሽንኩርቱ ጥብስ እስከሚል እንጠብቃለን። እንደዚህ ተጠብሶ ሲያልቅ የተወሰነ ፓርት ቀንሼ አወጣለታለሁ። ልክ እንደዚህ ቀንሼ ካስቀረው በኋላ ዝንጅብሌን እጨምራለሁ። በመቀጠል ዶሮዬን እጨምራለሁ። ጥብስ እስከሚል እጠብቃለሁ። ልክ እንደዚህ ተጠብሶ ሲያበቃ እዚህ ጋር ደግሞ ቅመም እጨምራለሁ። በኋራት ብሪያኒ ነው የሚባለው። እዚህ ጋር ደግሞ ትንሽ ሽንኩርት እጨምራለሁ። እቀላቅለዋለሁ። በመቀጠል የተከተፈ ሎሚ፣ ቃሪያ ጨምራለሁ። መልሼ ደግሞ ቲማቲም ጨምራለሁ። የተጨመቀ ሎሚ ጨምራለሁ። እርጎ ጨምራለሁ። መልሼ ቀላቅዬ በዚህ መልክ ስንተከተክ ጠብቄ ኩዝበራና ናና ጨምራለሁ። አሁን ደግሞ ወደ ሩዜ ሲሄድ ሩዜን በዚህ መልኩ ውሃ ሞልቼ እጥደዋለሁ። እዚህ ጋር ደግሞ ጨው ጨምራለሁ። ጨው እንደ ፍላጎታችሁ። ለ15 ደቂቃ ከድኜ ጥደዋለሁ። ከ15 ደቂቃ በኋላ ዶሮውን አውጥቼ በሳህን አድርጋለሁ። ዶሮዬን በዚህ መልክ አውጥቼ ስጨርስ እዚህ ጋር ቅድም የጣድኩት ሩዜ እንደዚህ ደርሶልኛል። እዚህ ጋር ደግሞ ከለር ነው። ካዲ ከለርና ካዲውን አንድ ላይ እንቀላቅለዋለን። ብሪያኒ ስንሰራ በነገራችን ላይ ሞያ ካዲ ዋና ነው። እዚህ ጋር ባስቀረውት መረቄ ሩዜን ጨምራለሁ። ልክ እንደዚህ ከጨመርኩኝ በኋላ እዛ ጋር ያወጣሁትን ዶሮ መልሼ ሩዙ ላይ አደርጋለሁ። ልክ እንደዚህ ከጨረስኩኝ በኋላ መልሼ ከላይ ናናና ኩዝበራ አደርጋለሁ። አሁንም መልሼ ቅድም ያወጣሁትን ያስቀረውትን ሽንኩርት ከላይ አደርግበታለሁ። በመቀጠል ከላይ የቀረኝን ሩዝ ከላይ አደርጋለሁ። ኩዝበራና ናና አደርጋለሁ ድጋሚ። አሁንም መልሼ የቀረውን ሽንኩርት ጨምራለሁ ከላይ በኩል። እዚህ ጋር ከለሬን አደርጋለሁ።
እዚህ ጋር ደግሞ የገበታ ቂቤ ነው። መልሼ ከላይ ሩዝ ላይ አደርጋለሁ። በዚህ መልኩ ለአንድ ለ10 ደቂቃ ጥደዋለሁ። ከ10 ደቂቃ በኋላ ይህንን ይመስላል። ወደ ማቅረብ ስንሄድ ትሪያችን ላይ እንደዚህ ስናቀርብ በዚህ መልክ ሰርታችሁ ተጠቀሙ ውዶቼ። ሰሃዋቲያ ሞክሩት።